ሰላም እንኳን ወደ ሚዲያ ፋይዛ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ስለ ፕሪተርም ሌበር ወይም ደግሞ ካለ ጊዜው ስለሚከሰት ምጥ እናወራለን። አብዛኛው እርጉዝ ሴቶች ደግሞ ማወቅ ይኖርባቸዋል። ኖርማል የእርግዝና ጊዜ ከ37 ሳምንት እስከ 42 ሳምንት የሚቆይ ሲሆን የፕሪተርም ሌበር ደግሞ የምንለው ከኖርማሉ ወይም ከ37 ሳምንት በፊት በሚከሰትበት ሰዓት ነው። ይሄ የምጥ ሁኔታ እንዴት ሊከሰት ይችላል የሚለው ለጊዜው ምክንያት ባይታወቅም፣ ነገር ግን ይሄ ነገር እንዲከሰት የሚያደርጉ ፋክተሮች አሉ ማለት ነው። ከዚህም በፊት እርግዝናችን ያለ ጊዜው የመወለድ እድል አጋጥሞን ከሆነ፣ መንታ እርግዝና ካለን፣ አሁን ላይ የሽንት ቱቦ ኢንፌክሽን ወይም ሌሎች አይነት የማህፀን አካባቢ ኢንፌክሽኖች ካሉብን፣ ደግሞ ይሄ በአካባቢያችን ላይም ሆነ እኛም ራሳችን ለአደንዛዥ እጽ ተጋላጭ ከሆነን የተለያዩ የአእምሮ ጭንቀቶች ሊሆኑ ይችላሉ። ያ በሚኖርበት ሰዓት ላይ ለጊዜው ምጥ እንዲመጣ ያደርጋል ማለት ነው። ስለዚህ እነዚህ ነገሮች እንዳይኖሩ ብናደርግ ሞር የተሻለ ነው። ይሄ ነገር ምን አይነት ምልክቶች አሉት ስንል፣ ለምሳሌ በ10 ደቂቃ ውስጥ የምጥ ወይም ይሄ ቁርጠት የምንለው ከ4 እስከ 6 ጊዜ መኖር አለበት። ሁለተኛ ቀጥሎ ደግሞ የሚያሳየው ምልክት ምንድነው? ከበድ ያለ የወገብ ህመም ሲኖረን፣ ይሄ ፔሪድ የሚመስል አይነት የሆድ ቁርጠት ሲኖር፣ የፔሪድ ህመምን የሚመስል ማለት ነው፣ ደም መፍሰስ፣ የፈሳሽ መብዛት፣ እነዚህ ምልክቶች ሲኖሩን ቶሎ ብለን ወደ ሕክምና መኖር ይኖርብናል። ይሄ ነገር ሆስፒታል ስንሄድ ምንድነው የሚደረግልን መሰላችሁ? መጀመሪያ የእናትየውን ሁኔታ ቼክ እናደርጋለን። ከዛ ደግሞ የፅንሱን የልብ ምት እናያለን። ከዛ የማህፀኑን ከፍቶ ከሆነ ደግሞ ማህፀኑ ምን ያክል ሴንቲሜትር ከፈተ የምንለውን አይተን በድጋሚ አልትራሳውንድ የምናይበት ሲቹዌሽን ይኖራል ማለት ነው። ሆስፒታል ስንሄድ እነዚህ ይደረጉልናል። ወይም ማኔጅመንቱን ወደ ማኔጅመንቱ ወይም ወደ ህክምናው ደግሞ ቀጥታ ስናመራ መጀመሪያ ህክምናው ለ3 ነው የምንከፍለው። የፅንሱን ሳምንት እናያለን፣ የእናትየውን ሁኔታ እናያለን። ይሄ ነገር የመጣው አሁን ከላይ ሪስክ ፋክተሮቹ ላይ ለምሳሌ በግፊት ምክንያት ከሆነ ወይም በስኳር በሽታ ከሆነ አይተን የእናትየው ሁኔታ የምናየው በዚህ ሁኔታ ላይ ናት ወይ የሚለውን፣ እንደገና ፅንሱ ያለበትን ስታተስ እናውቃለን። ከዛ ተነስተን ወደ ህክምና እንገባለን ማለት ነው። ምጡ መቼ ነው የጀመራት? ከ34 ሳምንት በፊት ከሆነ ኮርቲኮስትሮይድ እንሰጣለን። ያ ምንድናቸው? ዴክሳ እና ቤታ ሜታዞን ሰጥተን የልጁን የሳምባውን ጥንካሬ ለመጠበቅ ይጠቅመናል። እንደገና ይሄ ምጥም የጀመረው ከ32 ሳምንት በፊት ከሆነ ማግኔዚየም ሳልፌት በመስጠት የአእምሮን እድገት ለመጠበቅ የሚጠቅመን ደግሞ እሱ ነው። ቀጥታ ደግሞ ሌላው ምጡ ለተወሰነ ጊዜ ምጡን የማዘግየት ስራ ደግሞ የሚሰራለን ቶኮላይቲክ የምንለው መድኃኒት አለ፣ ወይም መድኃኒቶች አሉ እንደ ኒፊዲፒን የሚባል በአፍ የሚወሰድ ማለት ነው። ያን እያደረግን ህክምናውን እንቀጥላለን። ይሄ ነገር ግን ቀድሞ ነገር እንዳይከሰት እናቶች ማድረግ ያለብን ነገር ምንድን ነው? እርግዝናችንን በበቂ ሁኔታ በስርዓት ክትትል ማድረግ ይኖርብናል። እንደገና ይሄ ጭንቀቶችን መቀነስ፣ ራሳችንን ለእንደዚህ አይነት ነገር ተጋላጭ የሚያደርገንን ነገር በመቀነስ መከላከል እንችላለን። በአጠቃላይ ያለ ጊዜው የሚከሰት ምጥ በበቂ ሆነ ህክምና የሚደረግለት ከሆነ ለእናትየውም ለህፃኑም የሚያሰጋ ነገር አይኖርም። አውቶካሙ አሪፍ ይሆናል። ግን በበቂ ሁኔታ ማናይ ከሆነ፣ ምልክቶቹን ቸላ የምንላችሁ ከሆነ ግን ዋጋ የሚያስከፍል አይነት አውቶካም ነው የሚኖረው ማለት ነው። ለተመሳሳይ ቲፖች ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሌሎች እናቶች ደግሞ እንዲደረስ ሼር ያድርጉልኝ። አብራችሁን ስለቆያችሁ አመሰግናለሁ። ቴንክስ ፎር ዋቺንግ።